ባልሽ ሁሌ እንደዚህ አይነት አበባ ይዞልሽ ቢመጣ ይሻልሻል ወይስ ምንም አይነት አበባ ሳይሰጥ? እሺ ልጁን ሰምታችሁታል እንግዲህ ምንድነው ያለው? ባልሽ ሁሌ እንደዚህ አይነት አበባ ይዞልሽ ይመጣል ወይስ እንደዚህ አይነት መኪና በአመት አንዴ ይሰጥሻል አለ። እንደኔ ሁሌ እንደዚህ አይነት አበባ ይዞልኝ ቢመጣ መርጣለሁኝ። በአመት አንዴ እንደዚህ ሌክቸሪ ወይም ደግሞ ቆንጆ መኪና 00 ይዞልኝ ከሚመጣ ይልቅ በአመት አንዴ ነው ያሰበኝ ማለት ነው በእኔ አረዳድና በእኔ ትርጉም። ስለዚህ ለእኔ የሚበልጥብኝ በየቀኑ የሚገዛት 1 ብር የሚሆን 2 ብር ወላ 10 ሳንቲም ሊሆን ይችላል በየቀኑ እየገዛ የሚሰጠኝ አበባ ለአንድ አመት ያክል ወይም ደግሞ እስከ ህይወታችን ፍጻሜ በየቀኑ እየገዛ የሚሰጠኝ አበባ ለኔ ይበልጥብኛል። እኔ ማስበው ዋና መታሰቤን ነው። የስጦታው መግዘፍና መተለቅ ሳይሆን በዛች ቅጽበት እኔን ማሰቡ ነው ለኔ ትልቅ ትርጉም የሚኖረውና ከሱ ጋር አብሬ እንድኖር ለሱ መልካም ሚስት እንድሆን ለሱ የበለጠ እንድታመን ቤቴን በስነ ስርዓት እንድመራ የተረጋጋ የትዳር ህይወት እንዲኖረኝ ወይም ደግሞ መልካም የሆነ ጤናማ የሆነ የፍቅር ግንኙነት በመካከላችን እንዲሰፍን የመጀመሪያው ደረጃ ፍቅር ያ ሰው ደግሞ በየሰዓቱ አንቺን እንደሚያስብሽ እንደሚወድሽ ስጦታ በአጠቃላይ በዚህ መልኩ ይገለጻልና አንድ ሰው ለአንድ ሰው ስጦታ ሲሰጥ በዛች ሰዓት እየወደደሽ ነው እያፈቀረሽ ነው እያሰበሽ ነው አንቺ ነሽ ውስጥ ላይ ያለሽው አንቺን ተሸክሞ ነው የሚዞረው ማለት ነው በሌላ አማርኛ ማለት ነውና እዛው ብልጥ የሆነ ወንድ ለሚስቱ በአመት አንድ መኪና አይሰጣትም። ብልጥ የሆነ ወንድ ግን በየቀኑ ሚስቱን እንደሚያስባት ከሱ ጋር እንዳለች እየሰራ በእያንዳንዱ እንቅስቃሴ እሷን ብቻ እያሰበ እንደሚንቀሳቀስ ቤቱም ደግሞ ሰላም የሰፈነበትና ጤናማ የሆነ የፍቅር ግንኙነት እንዲኖረው ከፈለገ ለሚስቱ በየቀኑ አበባ ይሰጣል ማለት ነው። እኔም ደግሞ የምመርጠው በየቀኑ መታሰቤን እንጂ በአመት አንዴ እሱ ማስታወሱን አይደለም። ስለዚህ የስጦታው መግዘፍ ሳይሆን የስሜቱ መግዘፍ የፍቅሩ መግዘፍ የመታሰቡ መግዘፍ ለኔ ያለው ቦታ ይልቅብኛልና እባክህን በየቀኑ አንድ አበባ ስጠኝ። አመሰግናለሁ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡ።